ሰላም እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንደምታዩት ቆንጆ የዳቦ አሰራር ይዤላችሁ መጥቻለሁኝ። ቪዲዮውን እያያችሁ ያላችሁ ላይክ በማድረግ ቪዲዮውን ጀምሩልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑኝ፣ ሰብስክራይብ አድርጉ። እንደዚህ ቆንጆ የሆነ የቁርስ ለመክሰስ የሚሆን የዳቦ አሰራር ነው ዛሬ ይዤላችሁ የመጣሁት። ትወዱታላችሁ። ቪዲዮውን እስከ መጨረሻ ተከታተሉኝ። አመሰግናለሁኝ። በቅድሚያ እንደዚህ ሞቅም ቅዝቅዝም ያላለ ለሰስ ያለ ውሃ እጨምራለሁኝ። በመቀጠል ስኳር 3 የሾርባ ማንኪያ አድርግበትና እንደዚህ አማስለዋለሁ። በመቀጠል 1 የሾርባ ማንኪያ እርሾ አደርጋለሁኝ። ከዛን ዱቄቱን የሚበቃኝን የዱቄት መጠን በወፊት እንደዚህ አደርገዋለሁ። በእርግጥ ዱቄቱ ምንም ነገር አይኖረውም ንጹህ ቀኑ ያላለፈ ዱቄት ከሆነ ግን እንዲሁ ደስ እንዲለን እንደዚህ ነፋ ካደረኩኝ በኋላ 3 የሾርባ ማንኪያ የወተት ዱቄት አድርጌበታለሁኝ። እናንተ ደግሞ ፈሳሹን ወተት መጠቀም ትችላላችሁ። እኔ የዱቄት ወተት ነው የተጠቀምኩት። ከዛን 2 የሻይ ማንኪያ ጨው አደረኩበት። አሁን እንደዚህ የተወሰነ ዘይት ከግማሽ ብርጭቆ ያነሰ ጨመርኩበት። በደንብ አድርጌ አንድ ላይ አሸዋለሁኝ። የምታዩት ነው። በደንብ አድርጌ አሽቸዋለሁኝ። ዳቦን ቆንጆ ከሚያደርገው ነገር አንዱ በደንብ ማሸታችን ነው። ከዛን እንዲህ ትንሽዬ ዘይት ቀባ አድርገን ሽፍን አድርጌ ለተወሰነ ለ40 ደቂቃ ምናምን አስቀምጠዋለሁ። እርሾው በጣም ፈጣን ነው፣ ቶሎ ነው ኩፍ የሚያደርገው። ከ1 ሰዓት ባነሰ ኩፍ ይልልኛል። እንደምታዩት ነው። ከ45 ደቂቃ በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። አሁን በምሰራበት ምንጣፍ ላይ ገለብጠዋለሁ። እውነት በጣም ቆንጆ የዳቦ አሰራር ነው። በተለይ ለልጆች ለቁርስ በቃ ደስ ብሏችሁ የምትበሉት የዳቦ አሰራር ነው። ትወዱታላችሁ። ከዛን እንደዚህ 4 ቦታ ቆርጠዋለሁኝ። አሁን ይሄንን በደንብ አድርጌ ዳምጠዋለሁ። በጣም በስሱ በደንብ አድርጌ በስስ አድርጌ ዳምጠዋለሁ። እዛን እንዲህ ጨርቅና ነጥፍና ከስር እንዳያያዝብን እንደገና ደግሞ በደንብ የዳመጥነው እንዳይተጣጠፍብን ጨርቅ ላይ እናደርገዋለን። ሁለተኛውንም ሊጥ ስናደርግ ጨርቅ እያደረግን ከላይ ሊጡን እናደርጋለን። እንደዚህ የገበታ ቅቤ አለኝ። የሚበቃኝን ቆርጬ እንዲህ ትንሽ በትንሽ ድስት ነገር ሞቅ አደርገዋለሁኝ። አሁን ከፍሪጅ ስላወጣሁት እንደፈለኩ ቅቤው አልታዘዘልኝም። ለዚህ ነው ሞቅ ያደረኩት። እናንተ ግን ከመስራታችሁ በፊት ቀድማችሁ አውጡት ቅቤውን። ከዛም በደንብ አድርጌ ሊጡን እለቀልቀዋለሁ። ከዛን ሁለተኛውን ሊጥ እደርባለሁኝ። 2 ሊጥ ነው የምትደርቡት። አንደኛው ሁለቱን ደግሞ ለብቻ ሁለቱን ለብቻ ነው የምትጠቀልሉት ማለት ነው። ከዛም በደንብ አድርጌ ካስተካከልኩ በኋላ እንደገና እለቀልቀዋለሁኝ። አሁን ቀስ ብዬ እንደዚህ እያደረኩ እጠቀልለዋለሁ።
ከዛን በሚመቻችሁ መቁረጫ እንደዚህ በአነስ አነስ አድርጋችሁ በመካከለኛ ትቆርጣላችሁ። አሁን እንደዚህ ከቆራረጥን በኋላ ኦቨን ውስጥ በምናስገባው ከስር ወረቀት አድርገንበት እንደዚህ እንደረድረዋለን። ከዛን ሌላኛውንም ሊጥ ሁለቱን ደርቤ አንድ ላይ መጀመሪያ እንዳሳየዋችሁ እሱንም ቆራርጬ ሁሉንም እንደዚህ አንድ ላይ ደረደርኳቸው። ከዛ እንዲህ ትንሽ ደፍጠጥ እናደርገዋለን። ለምን እየበሰለ ሲሄድ ኦቨን ውስጥ ስንከተው ወደ ላይ ኩፍ ስለሚል ትንሽ ረገጥ እናደርገዋለን። ቅርጹ አይበላሽም፣ ምንም ችግር የለውም። ሲበስል ስለሚዘረጋጋ ምንም የሚያመጣው ለውጥ ስለሌለ ትንሽ እንዲህ ደፍጠጥ እናደርገውና ለቅመሞቹን ለመነስነስ እንዲመቸን ከዛ እንደዚህ አድርገን ለ10 ደቂቃ እናቆየዋለን። በመቀጠል አንድ የእንቁላል አስኳል ወተት በሾርባ ማንኪያ የሚያክል ጨምረንበት አንድ ላይ እናዋህደዋለን። ቅድም እንዳያችሁት ነው፣ ምንም አይነት እንቁላል አልተጠቀምኩኝም። እናንተ ከፈለጋችሁ እንቁላልን መጨመር ትችላላችሁ። እኔ ግን እንቁላል አልተጠቀምኩኝም። ከዛን እላዩ ላይ እንደዚህ እንቀባዋለን። ዳቦ ስንጋግር ጾም ካልሆነ እንደዚህ ወተትና እንቁላል ስንቀባው የሆነ የሚያምር ከለር የሚሰጠን ወተትና እንቁላሉ ነው። በላዩ ላይ ደግሞ እንደዚህ ሰሊጥ እነሰንስበታለሁኝ። በመቀጠል ጥቁር አዝሙድ አደርግበታለሁ። ሁለቱ ሆኖ ለከለሩም ለጣዕሙም በጣም ቆንጆ ነው የሚያደርገው። ከዛን ኦቨኔን ቀድሜ ከፍቼዋለሁ በ180 ዲግሪ ለ20 ደቂቃ ዳቦውን አስገባለሁ። እንደምታዩት ይኸው ቆንጆ ሆኖ በሰለልኝ። አወጣሁት። በመጨረሻ እንደምታዩት ቆንጆ ዳቦ ሆኗል። እጅግ የሚጣፍጥ በእውነት በልታችሁ የማትጠግቡት የዳቦ አሰራር ነው። ሁላችሁም ብትሞክሩት በጣም ነው ደስ የሚለኝ። ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ታመሰግኑኛላችሁ። ቪዲዮዬን እንግዲህ እስከ መጨረሻ ስለተከታተላችሁኝ ከልብ ነው በጣም የማመሰግነው። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ ደግሞ እግዚአብሔር ፈቅዶ እስከምመጣ ድረስ እስከ መጨረሻ ስለተከታተላችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቻው ቻው። ሰላም ሁኑልኝ። ሰላም ሁኑልኝ። ቻው